ሰላም የመጽሐፍን በዜማ ቤተሰቦች ዛሬ በሀብት መንገድ በቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። የሀብት መንገድ ደራሲ ሮበርት ኪዮሳኪ፣ ትርጉም ብርሃኑ በላቸው፣ ተራኪ መክሊት። ክፍል 13። ወቅቱ 1974 ነበረ። በዜሮክስ ካምፓኒ ቅጥር ስሆን የመጀመሪያ ኮርፖሬሽን ለመክፈትና ስለራሴ የንግድ ስራ የማስብበት ወቅትም ነበረ። በእጄ ላይ ጥቂት ሀብት ስላለኝ እሱን ለማሳደግ አስብ ነበር። ከሚቆረጥብኝ ውጪ ያለው ደሞዜ ሀብታሙ አባቴ በነገረኝ መሰረት ጥቂት የማይባል ጥሪት እንዳካብድ ተረድቶኛል። የወላጅ አባቴ ምክር ብሰማ ኖሮ ወደፊት ሊሆን የሚችለውን ስረዳ ምክሩም ዋጋ ያጣ ነበረ። ብዙዎቹ ቀጣሪዎች ሰራተኞቻቸው ከተቀጣሪነት ወጥተው የራሳቸውን የንግድ ስራ እንዲያንቀሳቅሱ መምከር በስራቸው ላይ ጥሩ አስተዋጽኦ የለውም ብለው ስለሚያምኑ አይመክሩም። ሀብቴን እንዳዳብር የሀብታሙ አባቴ ምክር ጠቅሞኛል። አሁን ተቀጥሬ ብሰራም ብሩህ የሆነ ተስፋ አለኝ። ስለሆነም በስራዬ ጥረትን አክዬበት በትጋት ለመስራት ማለዳ ስራዬ ቦታ ስገባ የማገኘውን ደሞዝ በጥንቃቄና በቁጠባ በመጠቀም በሪል ስቴት ኢንቨስት ለማድረግ ወስኛለሁ። ሀዋይ በእድገት ላይ ስትሆን የመልካም ዕድል መፍጠሪያና የእድገት ስፍራም ሆናለች። በእድገት ጎዳና እንዳለው ሳስብ የዜሮክስ ማሽን ሽያጭን አጣጣፍኩት። በብዛት ስሸጥ የተሻለ ገቢ ባገኝም የዚያኑ ያክል ግብርም ይቆረጥብኛል። የግብር መቆረጡ የሚያነጫንጨኝ ቢሆንም አሁን ግን ከተቀጣሪነት ወጥመድ መገላገያ እንደሆነ ማሰብ ጀምሬያለሁ። ከዚህም አልፎ በትጋት በመስራት ዓላማዬ እንዳሳካ ረድቶኛል። በሚገርም ሁኔታ በ1978 ከተዋጣላቸው 5 የሽያጭ ሰራተኞች አንዱ ሰውን በሂደትም በደረጃም የአንደኝነቱን ቦታ ያዝኩ። ይህ ደግሞ ከተቀጣሪነት ወጥመድ እወጣ ዘንድ የራሱን ሚና ተጫወተ። 3 ዓመት ባልሞላው ጊዜ ውስጥ በዜሮክስ በተቀጣሪነት ሰርቼ ከማገኘው ገቢ ይልቅ ባቋቋምኩት ኮርፖሬሽን የተሻለ ገቢ ማግኘት ጀመርኩ። የሪል ስቴት የተገኘውን ገቢ ከዚህ በፊት ተቀጥሬ በምሰራበት ወቅት እንደማገኘው ገንዘብ ለዕለት ጉርስ ከመዋል በቅርጽነት መከማቸት ጀመረ። ስለሆነም ይህ ገንዘብ ሀብት ማዳበሪያ ሆነኝ። ለዚህ ሁሉ የአመለካከትና የእንቅስቃሴ ለውጥ የሀብታሙ አባቴ ምክር ከፍተኛ ሚና ሲኖረው ብዙም ጊዜ ሳይወስድ ካምፓኒዬ ሀብቱ ስለበዛ ለመጀመሪያ ጊዜ የራሴን ቤት ገዛው። ይህም ሲሆን በዜሮክስ አብራኝ ይሰራ የነበረ ጓደኛዬ ቤቱን ጉርሻ አግኝቼ እንደገዛሁት ቢያምንም ይህ ግን እውነት አይደለም። እውነቱ ያገኘሁትን ጉርሻ ወደ ራሴ የሪል ስቴት ስራ ተጠቅሜ ባገኘሁት ትርፍ መግዛቴ ነው። የሀብታሙ አባቴና ምክርና ትምህርት ተግባራዊ በማድረጌ ከጥንታዊው ምሳሌ አባባል ማለትም ከአዙሪቱ መውጣት ስችል፣ ይህም በመሆኑ በለጋ ዕድሜ ባገኘሁት እውቀት የተሻለ የሀብት መጠንን ማፍራት ችያለሁ። እኔ ገንዘብን በአግባቡ ለመጠቀም የአእምሮ ክፍልን በእውቀትና በአስተዋይነት መጠቀምን በተግባር ባላውለው ለደረስኩበት የኑሮ ለውጥ እንደማልደርስ ስለተገነዘብኩ ከሰዎች ጋር በንግድ ዙሪያ ስወያይ ይህንኑ እናገር ነበር። ይህ አእምሮ ክፍል አይኪው 4 የተለያዩ ክፍሎች ሲኖሩት እነሱም የመጀመሪያው ክፍል የሂሳብ አያያዝ፣ እኔ ገንዘብን ጠንቅቆ ማወቅ እለዋለሁ። ይህ አእምሮ ክፍል በአእምሮአችን በስተግራ አቅጣጫ ሲገኝ ጥቅሙም ገንዘብ ያለውን አቅም ለመረዳት የንግድ ስራ ያለውን ጠንካራና ደካማ ጎን እንድትገነዘብ ያደርጋል። ልብ በል፣ ገንዘብ በብዛት ሊኖር ይችላል። እውቀት ከሌለ ግን ሀብትን ተጠቅመ የተሻለና ቁጥር 1 የንግድ ሰው እንዳትሆን ያደርጋል። ቁጥር 2 መዋለ ንዋይን ወይም ገንዘብን ለስራ መዋል። ይህን ሂደት እኔ ገንዘብን የማፍጠር እውቀት ስለው ዋናው መገለጫውም እቅድና ያካሄድን አቅጣጫ ማወቅ የሚያስችል የአእምሮ ቀኝ ክፍልና የፈጠራ አካል ነው። ቁጥር 3 ገበያን መረዳት። ይህ እንግዲህ 2 ነገሮችን የመረዳት እውቀት ሲሆን አንደኛው ፍላጎት፣ ሌላኛው አቅርቦትን ጠንቅቆ ማወቅ ማለት ነው። በዚህም ሂደት ውስጥ ገበያው ቴክኒካዊ ወይም ስሜት መሪ አካሄዱን መገንዘብ መቻል አንዱ ቁም ነገር ሲሆን፣ ሌላኛው መሰረታዊ ወይም ለስራ ማውለውን ገንዘብ የሚያስገኘውን ውጤት መገንዘብና በስራ ላይ ቢውል በእርግጥ ትርፍን ከወቅቱ አንጻር ያዋጣል ብሎ ማሰብን ይሻል።
ቁጥር 4 ህገ ደንብ በማንኛውም የኮርፖሬሽን ህግና አካሄድ የሂሳብ አያያዝ እውቀት ገንዘብ ለስራ መዋልን መገንዘብን ገበያን ከአቅርቦትና ፍላጎት አንጻር ማወቅን ሲፈልግ ከግብር ማዳን አንጻር የኮርፖሬሽኑን ጥቅም ተረድቶ ንግዱን በኮርፖሬሽን የሚያካሂድ ሰው ከተቀጣሪና ከኮርፖሬሽን ነፃ በመሆን ከሚንቀሳቀስ ነጋዴ የበለጠ ተጠቃሚ ይሆናል። ልዩነቱ የሰፋ መሆኑን ለመገንዘብም በእግር አንድ ስፍራ መሄድን በኮርፖሬሽን አለመነገድ ስንለው ኮርፖሬሽንን መጠቀም ደግሞ በአየር ላይ በሮ የተፈለገ ስፍራ እንደ መድረስ ያህል ይቆጠራል። የግብር ጥቅሞች በኮርፖሬሽን ታቅፎ መነገድ በግል ከመነገድ ከመስራት በእጅጉ ብዙ ስራዎችን መስራት ሲያስችል ይህም ለምንገዛው ዕቃ ወጪን ከግብር ነፃ እንደማድረግ ይቆጠራል። ይህም ባለሀብቱ ብዙ ገንዘብ ሳይኖረው የንግዱን እንቅስቃሴ እንዲመራ ያስችለዋል። ከክስ ራስን መከላከል የምንኖረው ተመልካች ማህበረሰብ በበዛበት በመሆኑ እያንዳንዱ ሰው የሌላውን እንቅስቃሴ ያስተውላል። ሀብታሞች ሀብታቸውን በኮርፖሬሽንና በመድን ጥላ ስር ሲያኖሩ ይህም ከብድርና ዕዳ ነፃ ያደረግላቸዋል። ስለሆነም አንድ ግለሰብ ከሀብታሙ ሰው ገንዘብ ለማግኘት ቢከስም ሀብታሙ ራሱን በሕግ ጥላ ስር በማድረጉና ከክትትል ነፃ ይሆን ዘንድ ራሱ እንደተራሰው በማድረጉ ሰዎች ትኩረት እንዳይሰጡት ይደረጋል። ሀብታሞች ሁሉ ነገር በእጃቸው ሲኖር ራሳቸውን ግን ምንም እንደሌለው አድርገው ያቀርባሉ። ድሆችና መካከለኛ ገቢ ያላቸው ግን ሁሉ ነገር የእነሱ እንዲሆን ቢመኙም ያገኙትን ገንዘብ ግን ተጠቅሞ ከመበልጸግ ይልቅ ለመንግስትና ለሀብታሞች ሲሳይ ያደርጉታል። ይህንንም ከሮቢን ሁድ ታሪክ ሲማሩት ልክ ከሀብታሙ ነጥቆ ለድሃው እንደመስጠት ይቆጠራል። የዚህ መጽሐፍም ዓላማ ስለ ኮርፖሬሽን ማስረዳት ባይሆንም ሀብት ኖሮ ሀብትን ለማበልጸግ ከፈለክ ግን ኮርፖሬሽን መመስረት ብዙ ጥቅም አለው። ኮርፖሬሽኖች እንዴት መመስረት እንዳለብን ለመረዳት ደግሞ በዚህ ጉዳይ ዙሪያ የተጻፈ መጽሐፍ ሲኖሩ ለምሳሌ ቲንክ ኤንድ ግሮው ሪች የተሰኘው መጽሐፍ ምርጥ ከሚባሉት ውስጥ ይጠቀሳል። ገንዘብን በአግባቡ መጠቀምና በበልጸግ የብዙ ክህሎቶች ብቃትና ውጤት መሰረት ሲሆን ይህም የአራት ቴክኒካዊ ክህሎቶችን መሰረት በማድረግ ብልህነትን ተጠቅመ በልዩነት መስራትን መረዳት ነው። እንግዲህ ሀብታም የመሆን ምኞት ካለ እነዚህን አራት ነገሮች መረዳት ሲገባ መረዳትም ገንዘብን በአግባቡ ተጠቅመ ብልህ እንድትሆን ያደርጋል። ማጠቃለያው ሀብታሞች ይከፍላሉ፣ ወጪ በተለያየ ሁኔታ ያወጣሉ፣ ግብር ይከፍላሉ። ለኮርፖሬሽኖች ተቀጥረው የሚሰሩ ሰዎች ደግሞ ይከፈላቸዋል፣ ግብር ይከፍላሉ፣ ወጪ ያወጣሉ። ከላይ በቀረበው ንጽጽር ውስጥ ተመሳሳይነት ቢኖርም በመጀመሪያው ስር ያሉት ግብርን የሚከፍሉት ከሁሉም ነገር በኋላ ሲሆን ለኮርፖሬሽኖች ተቀጥረው የሚሰሩ ስር ያሉት ግን የፈለጉትን ነገር ሳያደርጉ ክፍያ ይፈጽማሉ። እናም የኮርፖሬሽን ባለቤት እንድትሆን እንመክራለን። ውድ የመጽሐፍን በዜማ ቤተሰቦች የሀብት መንገድ ክፍል 13 የተከታተላችሁት ይመስል ነበር። በቀጣይ ክፍል እስከምንገናኝ ሰላም።